ሰላም እንዴት ናችሁ? መቶ ነኝ ከጂነስ አካዳሚ 4.4 ላይ ዌልካም ብለናል። ያው ኤሌክትሪክ ዲስቻርጅ የሚለው ባለፈው 4.2 ላይ እንደተማርነው ማለት ነው። ቻርጂንግ ሜትድ የሚባለው አለ አይደል? ቻርጂንግ ቦዲዎችን እንዴት ቻርጅ እንደምናደርግ ሶስት አይነት ሜትዶችን አይተን ነበረ። እኛ ይሄኛው ደግሞ ያው ዲስቻርጅ የሚባለው የሱ ተቃራኒ ይሆናል ማለት ነው። ያኛው ቻርጅ ሲደረግ ቻርጆችን አድ የምናደርግበት ሜትድ ብለን ነው ሶስት መንገድ የወሰድነው። እዚህ ጋር ደግሞ ያው ቻርጁን ዲስቻርጅ የምናደርግበት ማለትም ኤክሰስ የሆነ ቻርጅ ሲኖር የምናወጣበት ሜትድ ባለፈው ቪዲዮአችን ለመጨረሻኛ ላይ ብዬ ነበረ። ይሄ እንደ መብረቅ አይነት ነገር ሲከሰት አብዛኛው ጊዜ ሳይንቲስቶች ሪኮመንድ የሚያደርጉት ነገር አለና ከዛ አንፃር አብዛኛው የሚታዩ ነገሮችን እናያለን። ደግሞ 4.3 ላይ ያው እንደምታዩት ኤሌክትሮስኮፒ የሚለው የሆነ ሴንሲቲቭ የሆነ ኢንስትሩመንት አይተን ነበረ። እሱም ደግሞ ቻርጆችን ዲቴክት የሚያደርግ ፖዚቲቭ ነው ኦር ኔጌቲቭ ነው፣ ደግሞ አንድ ኦብጀክት ምንድነው ቻርጅድ ሆኗል ወይስ አልሆነም የሚለውንም ጭምር የሚናገር ደግሞ በዛውኑ እንዴት እንደሚሰራ አይተን ነበረ። የተሰራበትንም እቃንም ጭምር መስዋዕት፣ ጎልድ ፎይል ደግሞ ኮንዳክተር ማቴሪያሎችን አንዳንድ ነገሮችን አይተን ነበረ። ያን ብቻ አይደለም ደግሞ ያ እቃው ማሽኑ ኤሌክትሮስኮፒው ማለት ነውና በዚህ መጽሐፍ ላይ ባይጻፍም በራሱ ይሄ ምንድነው የቻርጅ ነምበሩ ምን ያህል እንደሆነ ካውንት ሳይዝ ሊያደርግ እንደሚችል በሌላ መጽሐፎች ላይ ያለውን ትንሽ ሼር አድርጌ ነበረ። እዚህ 4.4 ላይ ደግሞ ኤሌክትሪክ ዲስቻርጅ የሚባለው ኤክሰስ የሆነ ቻርጅን እንዴት እንደምናወጣ የምናየው ይሆናል። ስለዚህ so far you learned about the technique of charging material ባለፈው ያየነው ነው የሚለው እና there is also a technique of removing the excess electric charge from the charged object። አሁን እንዳልኩት ምንድነው ኤክሰስ የሆነ ቻርጅ ከየትኛው ደግሞ የምናወጣው ኒውትራል ከሆነ ሳይሆን ቻርጅድ ከሆነ ኦብጀክት ማለት ነው። ስለዚህ this process of removing electric charges በሌላ አባባል ነው ሪሙቪንግ። ባለፈው ቪዲዮችን ቅድም እንዳልኩት ምንድነው አዲንግ ሜትድ አለ it means charging ማለት ነው። ደግሞ ሪሙቪንግ ሜትድ አለ፣ ይሄኛው ደግሞ ዲስቻርጅ ማለት ነው። ስለዚህ ይሄ ፕሮሰስ ሪሙቪንግ ፕሮሰስ ማለት ነው ምንድነው ዲስቻርጅ ማለት ነው። ስለዚህ ኤሌክትሪክ ቻርጅ ፍሮም ቻርጅድ ቦዲ is called discharging አሁን እንዳልኩት ማለት ነው። ስለዚህ a discharged body can be made to lose its charges by touching it with a conductor. When a body is discharged it become neutral። ይሄን ነገር ባይዞ ይገባላችኋል ብዬ ነው ማስበው። ቻርጂንግ ሜትር ላይ መጨረሻኛ ሶስተኛ ላይ ያየነው ነገር አለ። ምን ነበረ? ኢንደክሽን ሜትር አለ። ኢንደክሽን ሜትር ላይ ምንድነው ቻርጅ የሆነ ሮድ አምጥተን ኒውትራል ወደሆነ እቃ ስናስጠጋ ምን ይሆናል ብለን ነበረ። ቻርጁ ከውጭ ያመጣነው እቃ ኔጌቲቭሊ ቻርጅድ የሆነ ከሆነ ውስጥ ኒውትራል እቃ ውስጥ ያሉ ፖዚቲቮቹ ምንድነው ተቃራኒ ጾታ ምናምን ያልኩት ትንሽ ነገር አውርቼ ነበር የዛኔና ልክ እንደዛው ነው። ፖዚቲቮቹ ምንድነው የሚሆኑት ጓደኛችን እያሉ ወደ ኔጌቲቭ ይሄዳሉ። ኔጌቲቮች ይሄን ደግሞ ከማየት ብለው ወዴት ነው የሚሄዱት? ወደ ሌላኛው ጎን ይሄዳሉ። እና የዛኔ ደግሞ ምን አድርገነው ነው አላስነቀን ታች አልተደረገም ሮዱ ማለት ነው። ስለዚህ ምንድነው የምናደርገው? በዛኛው በኩል ኮንዳክተር ዋየር አምጥተን ግራውንዲንግ እናደርጋለን። አያችሁ አይደል? ግራውንዲንግ ካደረግን በኋላ ደግሞ ምንድነው እናደርገው? ሮዱን ስናስጠጋ ወዲያውኑ በቃ በዛ በኩል ኔጌቲቭሊ ቻርጅን ጣልቶ ይሄዱ ምንድነው ነው ግራውንዲንግ ይሆናል ማለት ኤክሰስ ቻርጅ አይደለም ግን ከኒውትራል ወጥቶ ወዲያውኑ ይሄኛውን ቻርጅ ከውጭ የመጣውን ቻርጅ ከማየት ብሎ ወደ ግራውንድ ይገባል። ልክ እንደዛውንም እዚህም ታች ሳናደርገው ምንድነው የምናደርገው? ታች ይደረጋል ማለት ዲስቻርጅ ለማድረግ የምንጠቀምበት ከውጭ ቻርጅ የሆነ ሜትር ስናወጣ ምንድነው የምናደርገው? ኤክሰስ የሆነውን ግራውንዲንግ ሜትድ ተጠቅመን ማለት ግራውንዲንግ ሜትድ ይሁን ወደ ሌላኛውም እቃ ደግሞ ኤክሰስ የሆነ ቻርጅን በማስተላለፍ መቀነስ እንችላለን። ስለዚህ ምን አድርገነው ነው ደግሞ ምን ቀንሰው? እዚህ ጋር እንደምታዩት a charged body can be made to lose its charges by touching። ስለዚህ በማስነካት ኮንዳክተር ማቴሪያል አምጥተን ማለት ይሄ በማስነካት የሚለው ምንድነው ኤክሰስ ቻርጅ የሚወጣበት መንገድ ለመናገር ነው። ስለዚህ ወደ ሌላ እቃ ይሁን ወደ መሬት ለማስገባት ኤክሰስ የመጣውን ቻርጁን ማለት ነው። ስለዚህ ወደ ሌላ እቃ ለማስገባት ከፈለግን ትራንስፌር የሚደረግበትን መንገዱን ኦር ይሄ ሹቦን በመጠቀም በሌላ እቃ ላይ
ቻርጅ በሚደረገው እቃ ላይ አስቀምጠን ቻርጁ ኤክስ ከሆነበት ነገር እንዲወጣ እናደርጋለን። ኦር ወደ ግራውንድ እንዲገባ ማድረግም ይቻላል። ስለዚህ እንደዛ ታች ማለት እንዲነካ አድርገን በኮንዳክተር ማቴሪያል እናወጣለን ማለት ነው። ስለዚህ በዚህኛው ጊዜ ደግሞ እንትኑ ቦዲው ምንድነው የሚሆነው? ቅድም ኤክሰስ ቻርጅ የያዘው ቦዲው ምንድነው የሚሆነው? ኒውትራል ይሆናል። ኒውትራል ማለት ደግሞ ምን ብዬ ነበር ባለፈው ቪዲዮችን ላይ ፖዚቲቭ እና ኔጌቲቭ ቻርጅ እኩል የሆነ ብዬ ነበር። ስለዚህ ዲስቻርጅ ሜተድ የሚባለው ባጭሩ እንደዚህ ማለት ነው። ስለዚህ እዚህ ጋር ደግሞ የሆነ ላይቲንግ የሚባል ነገር አለ። ላይትኒንግ ኢዝ ቫሪ ላርጅ ኤሌክትሪካል ዲስቻርጅ ኮዝድ ባይ ኢንደክሽን። ስለዚህ ላይቲንግ የሚባለው ይሄ መብረቅ የሚባለው አለ አይደል? መብረቅ ነው። እሱ ደግሞ ምንድነው በጣም ትልቅ የሆነ ኤሌክትሪካል ዲስቻርጅ የሚፈጸምበት ፕሮሰስ ነው። ማለትም እጅግ በጣም ብዙ ቻርጆች መጥተው በመሬት ላይ የሚገቡበት መንገድ ነው። ያ ደግሞ በምንድነው? በኢንደክሽን ማለት ነው። ኢንደክሽን ደግሞ ምንድነው? እንትን የለውም ማለት ነው። ይሄ አይነካካም፣ ፊዚካሊ አይነካከም ሁለት ኦብጀክቶች ማለት ነው። ይሄን ያዙ ዋና ሀሳብ ላይ። ስለዚህ በኢንደክሽን ሜተር ዲስቻርጅ በጣም ላርጅ ኤሌክትሪካል ዲስቻርጅ ይካሄዳል ማለት ነው። ስለዚህ ተንደርስትሮን ይሄ መብረቁ ማለት ነው፣ ይሄ ነጎድጓድ ነው ምንድነው የሚባለው? ቻርጅድ ኤሪያ ዩዥዋሊ ኔጌቲቭ ቢልድ አፕ አት ዘ ቤዝ ኦፍ ክላውድ ከዛም the negative charge at the base of cloud creates temporary positive charged area on the ground so the induction process። ስለዚህ ምንድነው የሚሆነው? ደመና ሰማይ ላይ ይሰበሰባል። ደመና ሲሰበሰብ ደግሞ ፐርመንታሊ ሳይሆን ቴምፖራሪ በጊዜያዊ ሁኔታ ምን ቻርጆች ይከሰታሉ። ቻርጆች ሲከሰቱ ምን መሰላችሁ? ቻርጅ አለ ማለት እንትን ደመና አለ። ደመናው ደግሞ አፐር ቦታና ከታች እኩል አህሩ የሆነ ቦታ አለ እና ከታች እኛ ወደ ላይ ስንመለከት የምናይበት ፓርት አለ አይደል? እዛ ላይ ኔጌቲቭ ቻርጆች ይሰበሰባሉ። ከላይ ደግሞ ከደመናው ከላይ በኩል ፖዚቲቭ የሆኑ ቻርጆች ይቀመጣሉ። ከዛ በኋላ ምንድነው ከታች በኩል እንትን ይቀመጣል። ይሄ ምንድነው? ቻርጅ ኔጌቲቭ ቻርጅ ነው የሚቀመጠው። ከዛ በኋላ በዛ ኮንዲሽን ላይ ኒውትራል ሆኖ ሊቀመጥ ይችላል እንትኑ ክሎዱ ማለት ደመናው። ከዛ በኋላ ግን ምንድነው የሚሆነው? ባለፈው ቪዲዮአችን ላይ ቻርጂንግ ሜተድ ላይ ኒውትራል ኦብጀክቶች ምንድነው የሚሆነው? ራብ ሲሆኑ ቻርጅድ ይሆናሉ። ቻርጅ ሲደመር ደግሞ መጨረሻ የሚመጣው ሪዛልት ኦፖዚት ቻርጅ ነው ብዬ ነበር። ስለዚህ ልክ እንደዚህ ሆኑ ሰማይ ላይ ያለው ትልቁ ያ እንትኑ ባይዞ ይሄን በሳይንቲስት መንገድ ነው ማወራው፣ በእንትን በመሳቢ ጋር ምናምን አታገናኙና ትልቁ ያደመነው ምንድነው የሚሆነው? አንዱ ከሌላው ጋር ራብ ይደራረጋል። ከዛ በኋላ አንዱ ከሌላው ጋር ምንድነው የሚደረገው? ቻርጅድ ይደረጋል። ቻርጅድ ከተደረገ በኋላ ደግሞ ምንድነው መሬት ላይ ያሉ እቃዎች አብዛኞቹ በቃ ሁሉም በሚባል ደረጃ ፖዚቲቭሊ ቻርጅ ናቸው። አብዛኛው ደግሞ በምን ብሎ ነው የሚታሰበው? እነዛ ታውኖች አሉ አይደል? ይሄ ቴሌ ምናምን ለኔትወርክ ምናምን የሚጠቀምበት ረጅሙ ብረት ደግሞ ህንፃዎቹ ምናምን የመሳሰሉት ፖዚቲቭሊ ቻርጅ ተብለው ይገመታሉ። ከዛ ምንድነው የሚሆነው? ቀደም ብዬ ነበር ታች ቤዝ በኩሉ ኔጌቲቭሊ ቻርጅ ነው ለእንትኑ ለደመናው ማለት ነው። ከዛ በኋላ በዛ ምክንያት ደግሞ ምንድነው ክሬት የሚደረገው ቴምፖራሪ ፖዚቲቭሊ ቻርጅድ አለ በቤት ነው በግራውንድ ማለት ነው። ግራውንድ ላይ ጊዜያዊ በሆነ ሁኔታ ፖዚቲቭሊ ቻርጅ ይከሰታል ማለት ነው። ከዛ በኢንደክሽን ሜተድ ዲስቻርጅ ይካሄዳል ማለት ነው። ታች ያለውን ፖዚቲቭ ቻርጅ ባለፈው በጊዜያችን ላይ ባይዞ ብዬ ነበረ። ፖዚቲቭ እና ኔጌቲቭ ተቃራኒ ጾታዎቹ አንዱ ከሌላው ጋር አትራክት ይደራረጋል ብዬ ነበረ። ያኛዎቹ ተመሳሳዮቹ ደግሞ ምንድነው ሪፒል ይደራረጋል ብዬ ነበር። በዚህ ኬዝ ታች ያሉ ፖዚቲቭ ቻርጆች ላይ ያለውን ሰማይ ያለውን ቻርጆችን አትራክት አድርጎ ያመጣሉ። ከዛ በኋላ ምንድነው በኢንደክሽን ሜተድ ወዲያውኑ ፕሮሰሱ ይካሄዳል ማለት ነው። ከዛ በኋላ when enough charges has built up a path of charged particles are formed ማለት when enough charges በቂ ቻርጆች በሚኖሩበት ጊዜ ምንድነው build up ይሆናል። ምንድነው build up የሚሆነው? a path of charged particles። ስለዚህ charged particleዎቹ የሚሄዱበት ማለትም ቅድም ምን ብዬ ነበረ? ይሄ ግራውንዲንግ ሜተድ ለመጠቀም እንትን የምናደርግበት አለ። ግራውንድ ለማድረግ ሹቦ ነገር ነው፣ ኮንዳክተር ነው አይደል የምንጠቀመው። አሁን ግን እዚህ ጋር ምንድነው ኢናፍ የሆነ ሲባል ኤክሰሱ በጣም የበዛ ማለት ነው። ኢንኬስ ኤክሰሱ የቻርጁ ኤክሰስ በጣም ሲበልጥ ምንድነው ፓዝ ይካሄዳል፣ የሆነ መንገድ ይካሄዳል። ያ መንገድ ደግሞ በኢንደክሽን
ንክኪ የለም፣ የሆነ ፊዚካሊ ንክኪ ሆነ የለም። ስለዚህ አየርን አቋርጦ የሆነ ፓዝ የሆነ መንገድ ይፈጠራል። ከዛ በኋላ በዛ መንገድ ደግሞ ምንድነው የሚመጣው ያ ቻርጁ ምንድነው የሚሆነው ከኔጌቲቭሊ ቻርጅድ የሆነ ኤክሰሱ ወደ ሆኑ ወጥቶ ወደ ግራውንድ ይመጣል ማለት ነው። ስለዚህ አብዛኛው ጊዜ ደግሞ ይሄ መብረቅ በምን ላይ ነው የሚያርፈው የሚባለው በረጃጅም ነገሮች ላይ ማለት በህንፃ ላይ በዛ ቅድም ባልኩት በታውን ላይ ምናምን ነው የሚቀመጠው። ደግሞ ለምንድነው ኔጌቲቭ ቻርጅ ከላይ የሚመጣው ምናምን እንዳትሉ ባለፈው መግቢያ ላይ ብዙ ነገር ባለፈው እያልኩ ነው የማወራውና ባለፈው ቪዲዮ ላይ ምን ብዬ ነበረ እንትን ፖዚቲቭሊ ቻርጅ ፕሮቶን ስለሆነ ኒውክለስ ውስጥ ነው ያለው። ኔጌቲቭሊ ቻርጅ ደግሞ ሼል ላይ ስላለ ፈጥኖ ቻርጅ የሚወጣው መቼም ቢሆን ኤሌክትሮን ነው። ኤሌክትሮን ደግሞ ኔጌቲቭሊ ቻርጅ ነው። ፕሮቶኖች አብዛኛው ጊዜ አተም ውስጥ ያሉ ነገሮች ስለሆኑ ቶሎ አይወጡም ማለት ነው። እሱን ለማውጣት እጅግ በጣም ከፍተኛ ኤነርጂ ያስፈልጋል ማለት ነው። ስለዚህ ምንድነው የሚሆነው ቻርጁ ኔጌቲቭሊ ቻርጅ ነው እንትን የሚደረገው ማለት ነውና ኤክሰስ ቻርጅ ሆኖ የሚወጣው እሱ ነው። ኤክሰስም የሚሆነው ራሱ ነው ሲጀመር። ስለዚህ ኢናፍ እንትን ቻርጆች ላይ ኤክሰስ የሆኑ ኢናፍ ቻርጆች በቂ ቻርጆች ሲኖሩ ፋዙ ቢልድ አፕ ይሆናል ማለት ነው። መንገዱ ቢልድ አፕ ዲስቻርጅ የሚሆንበት ማለት ነው። ስለዚህ ሹፖ ገጥመን አይደለም ዲስቻርጅ የምናደርገው። ስለዚህ በእንደዚህ አይነት መንገድ ፎርም ተደርጎ ቻርጁ ዲስቻርጅ ሆኖ ይወጣል ማለት ነው። ፊገር ኤቢሲ ተብሎ ያለ እናያለን እና ከዛ ደመናው ምንድነው የሚሆነው ዲስቻርጅስ ኤክሰስ ኤሌክትሮንስ along the temporary path to the ground። ስለዚህ በጊዜያዊ በሆነ ማለትም የሆነ ሰዓት ላይ ታይቶ በሚጠፋ በዛ መንገድ ውስጥ እንትን መብረቅ ተፈጥሮ ቻርጁ ወዲያውኑ ወደ ግራውንድ ካደረገ በኋላ ያ መንገዱ ያ ፓዙ ቻርጅ ዲስቻርጅ እንዲደረግ የተፈጠረበት ጊዜያዊ መንገዱ ይጠፋል ማለት ነው። creating a huge sparks lighting። ስለዚህ ከፍተኛ ሆነ የመብረቅ እንትን ድምጽ ነግርጓድ ነው እንደምባለው እሱ ይፈጠራል። ስለዚህ discharge also create rapid expansion of the air around። ስለዚህ በአየር ላይ ብርሃን ምናምን ይሄ ድምጹ ወዲያውኑ በጣም አየር ላይ ይሰራጫል ምናምን ብሎ በቃ በብዙ ቦታ ይሰማል ማለት ነው። ስለዚህ ይሄ ሳይንስ እንደዚህ ብሎ ነው የሚያስበው ማለት ነው። ስለዚህ ይሄ የመንፈሳዊ ህይወት ጋር ደግሞ ሲታሰብ እግዚአብሔር የራሱ የሆነ ዓላማ ራሱ የሆነ ነገር ሲጠቀም ነው። ግን እንዴት ነው እንደዚህ የሚደረገው ምናምን በሚለው ላይ ብዙም አትጨነቁ። ግን ለፋተና ምናምን እንድትይዙ ነው ሪኮመንድ ማድረጋችሁና በእንደዚህ አይነት ነገር ላይ ከገባችሁ ብዙ ሊያስጨንቃችሁ ይችላል። እና air is normally as insulator። ይሄን ባልፎ ከነገርኳችሁ እኔ አላቅም ግን ረሳሁት ላብራራላችሁ እችላለሁ። ግን አየር እንትን በተለምዶ እንደ እንትን ያገለግላል እንደ ኢንሱሌተር ያገለግላል ማለት እንደ እሳት እንደ ማስተላለፍ ነገር አለ አይደል? እንደዛ አይነት ነው። እና if it were not lighting would occur every time that cloud formed። ስለዚህ አየር ባይኖር ኖሮ ላይት ሁል ጊዜ ይፈጠራል። ደመና ብዙ ጊዜ አንዳንዴ በፀሐይም ጊዜ ተፈጥሮ የሚጠፋ ማለት ፎርም ተደርጎ የሚጠፋበት ጊዜ አለ አይደል? በዛም ጊዜ ዝም ብሎ ይፈጠራል። በቃ ይፈጠራል ወዲያውኑ እንትን ይላል። ግን አየር በመኖሩ ምክንያት ምንድነው የሚያደርገው for lighting to happening charges in the cloud must build up to point where the air cannot keep the charge separated from the ground. Then the air stops being an insulator and becomes a fire conductor resulting in a lighting streak። ስለዚህ ምንድነው የሚሆነው እንትን አንዳንድ ጊዜ ምንድነው መሰላችሁ እንትኑ ደመናው በትንሽም መጠን ቢሆን ሰማይ ላይ የሚፈጠርበት ጊዜ አለ። በዚያን ጊዜ እንትን ቻርጆቹ በትንሽ መጠንም ኤክሰስ ሆነው ይቀመጣሉ። ቅድም እየነበረ ከላይ ያለው ደመናና ከታች ያለው ደመና ራብ ሲደራረጉ ማለት ነው አንዱ ከሌላው ጋር ራብ ሲደራረግ ቻርጅ ይፈጠራል። እና ምንድነው በትንሽ ኤክሰስ ቻርጅ ሲኖርም እንትኑ ይለቀቃል፣ ቻርጁ ይለቀቃል። ግን አየርን አቋርጦ የመምጣት ያህል አቅም የለውም። ስለዚህ ምንድነው የሚሆነው ቻርጁ አየር ላይ ይቀራል ማለት ነው። ስለዚህ አየር ብዙ ጊዜ ይሄንን ቻርጅ እንዳይመጣ ዘንድ ይከለክላል። ብዙ ጊዜ ማለት ነው ብዙ ጊዜ እንዳይመጣ ይከለክላል። ያ አየር ባይኖር ኑሮ እለት እንደሚባለው ሁል ጊዜ መብረቅ ይመጣ ነበር፣ ሁል ጊዜ ይከሰት ነበር። ግን እንዳይመጣ የሚከለክለው ምንድነው እንትኑ ነው። ይሄ በቂ ያልሆነው ቻርጅ በመጠን የተሰራው ቻርጁ በዛ በአየር ውስጥ
ተገድቦ ይቆማል ማለት ነው። ብዙም አይመጣም። አየርን የማቋረጥ ያህል ቻርጅ የለም። ለዛ እኮ ነው ቅድም ምንድነው ያለው ኢናፍ ቻርጅ ይላል አይደል? እንትን ነው እንዳየነው እና ኢናፍ ቻርጅ ሲኖር ዊን ኢናፍ ቻርጅስ ሃዝ ቢልድ አፕ ሲደረግ ነው አየርን ሴፓሬት አድርጎ ማምጣት የሚችለው ማለት ነው። ስለዚህ በቂ ቻርጅ ሲኖር ምንድነው አየርን አቋርጦ ወደ መሬት ቻርጅ እስኪመጣ ያ የጊዜያዊ ሆነ አየር የሚመጣበትን ኦር ዲስቻርጅ የሚደረግበትን ፓስ እስኪፈጠር ድረስ ነው ቻርጅ ኤክሰስ ሲደረግ ነው ያ መብረቁ የሚፈጠረው ማለት ነው። እና ኤክሰስ ቻርጅ በጣም በብዙ መጠን ካልሆነ በስተቀር አየርን አቋርጦ ሊመጣ አይችልም። ስለዚህ አየር መኖሩ በብዙ ነገር ባዮሎጂ ላይ የሚጠናው ብዙ ነገር ኢንሱሌተር ከቆዳ በታች የሚባለው ነገር ደግሞ ምንድነው በፀጉራችን ያለው ቅባት ሰዎች ቆሻሻ የሚሉት ግን ያ ቅባቱ በጥፍራችን ስር በቃ በሰውነታችን የማይጠቅም ነገር ብዙ ነገር የሚመስላል። ምን ይጠቅማል ቲቸር ይሄ ነገር ብለን እኛ እስከምንጠይቅ ድረስ የሚያደርሱ በጣም ትናንሽ የማይጠቅሙ የሚመስሉ ነገሮች አሉ። ነገር ግን እግዚአብሔር ያው ሰው ልጅ ሲፈጥር ምን አድርጎ ነው በሚጠቅም ነገር ሁሉንም ነገር በሚጠቅም መልክ አድርጎ ነው እንትን የፈጠረውና ያው እግዚአብሔር ይመስገን በእኛ ውስጥ የማይጠቅም ነገር ምንም ነገር የለም ማለት ነው። one way to avoid the damage caused by electric discharge is to make the excess charge flow harmlessly into air's surface። ስለዚህ በአንድ መንገድ ምንድነው avoid ይደረጋል damage caused by the electric discharge። ስለዚህ is to make excess charge flow harmless into the surface። ስለዚህ ብዙ ጊዜ መብረቅ መሬትን ጎርቶ አያውቅም እና ቀጥታውን እንደመጣ በቃ ጉዳቱ ያን ብዙም ሳይታይ ይገባል ማለት ነው። እቃ ላይ የሆነ እቃ ላይ ካልወደቀ በስተቀር እንትን ይሆናል ማለት ነው። የሆነ እቃ ላይ ሲወርቅ ህንፃ ላይ ሲወርቅ ሊሰብር ይችላል። ነገር ግን መሬት ላይ ቀጥታውን ሲመጣ ጉዳት ያን ያህል የለም ማለት ነው። ይሄን ያህል የሚባል ማለት ነው። ስለዚህ ኤርዝ ኢዝ ዶኔተር ነው። ምንድነው ኤርዝ ዶኔተር ነው። ስለዚህ እዚህ ጋር ፊገር ቅድም የተባልነው ይሄውና ቻርጁ እዚህ ጋር እንደምታዩት ምንድነው ቻርጅ ከታች በኩል እንደምታዩት አለ ፖዚቲቭ ቻርጅ ከላይ አለ። ደመናዎቹ እንደምታዩት የታችኛው ጥቁር መሃል ላይ ነጭ ከላይ ጥቁር። ስለዚህ አንዱ ከሌላው ጋር ምንድነው ራብ ይደራረጋል ከዛ ቻርጅ ምናምን ይፈጠራል። እዚህ ጋር ቻርጅ የሆነ ኔጌቲቭ ቻርጅ ከታች አለ። ብዙም አትጨነቁም። እዚህ ጋርም ከታች አለ። እና ምንድነው የሚደረገው እዚህ ጋር እንደምታዩት እንጨት ላይ ፖዚቲቭ ቻርጆች እዚህ ጋር ከታች ደግሞ ኔጌቲቭ ቻርጆች እንጨት ላይ ከላይ በኩል ፖዚቲቭ ቻርጆች አሉ። እዚህ ጋርም ፖዚቲቭ ቻርጆች አሉ። እዚህ ጋር ከላይ ደግሞ ኔጌቲቭ ደመና ላይ አለ። ከዛ በኋላ ምንድነው ቴምፖራሪ የሆነ ፓዝ ይፈጠራል የሚባለው እቺኛው ትንሿ ቀጭኗ ነጯ መስመር ምንድናት ኔጌቲቭ ቻርጅ ዲስቻርጅ የሚሆንበት እኛ ሹፖ ገጥመን ግራውንድ ላይ ወደ ግራውንድ እንደምንልከው ሁሉ ጊዜያዊ የሆነ በአየር ውስጥ ፋዝ ይፈጠራል። ያ ፋዝ የሚፈጠረው ምንድነው ኢናፍ የሆነ ቻርጅ ሲኖር ቢልድ አፕ ፋዙ ይደረጋል ማለት ነው። ስለዚህ በዛ መስመር ነው ቻርጁ የሚወርደው ማለት ነው። ስለዚህ በጣም በኃይል ይወርና ኔጌቲቭ ቻርጅ በጣም ዲስቻርጅ ሲደረግ ማለት ወደ ግራውንድ እየወረደ ሲመጣ ምንድነው መብረቁም በኃይል ነው የሚመጣው። ነገር ባለም አየር ላይ በጣም በብዛት ይሰማል ማለት ነው። ስለዚህ በእንደዚህ አይነት መልክ ዲስቻርጅ ይደረጋል ማለት ነው። ስለዚህ ላይቲንግ ሰና ምንድነው አትሞስፌሪክ ኤሌክትሪክ ዲስቻርጅ የሚባለው ይሄን ነው። ስለዚህ ቅድም ምን በአየር ዶኔተር ብለን ነበር ማለት ሪሲቨር እንደማለት ነውና ተቀባይ ነው። ምንድነው ተቀባዩ ግራውንድ ነው። እዚህ ጋር ግራውንድ ነው መሰለኝ እርዝ ነው ግራውንዱ ማለት ነውና መሬቱ ምንድነው ዶኔተር ነው። ባለፈው ብዬ ነበር በጣም ብዙ ፖዚቲቭ ቻርጅ ወደ ግራውንድ ብንልክ ራሱ ምንድነው የሚያደርገው መሬት ለገባው ፖዚቲቭ ኔጌቲቭ ሰጥቶ ምንድነው የሚያደርገው ኒውትራል ያደርጋል። በጣም በቃ ብዙ ኒውትራል ኔጌቲቭ ከገባ ደግሞ ፖዚቲቭ ሰጥቶ ኒውትራል ያደርጋል። አይጨነቅም እሱ። ስለዚህ ሁሉም ነገር በአለም ላይ በጣም በሚገርምና በሚደንቅ ሁኔታ ነው የተሰራው ማለት ነው። ስለዚህ ኤርዝ ምንድናት ሪሲቨር ናት እና ሪሲቨር ኦፍ ቻርጅ ትቀበላለች እንደ so large that overall it is not affected by the electron transfer of huge lightning streaks። ስለዚህ ቅድም እንዳልኩት ምንድነው ብዙ ቻርጅም ወስዳ አትጨነቅም ማለት ነው። ኒውትራል ታደርጋለች so it can absorb an enormous quantity of excess charge ያው ስለዚህ በጣም በብዙ መጠን ወስዳ በዛብኝ
ኤክሰስ ቻርጅ አለ። ወዴት ላስተላልፍ? ወደ ይሄ ምንድነው? ይሄ ሌላኛው ፕላኔት ምንድነው? ወደ ማርስ ላኩልኝ ቻርጅ በዛብኝ አትልም። ብዙም ቻርጅ ተቀብላ ታጠፋለች እዛውኑ ማለት ነው። ስለዚህ ወደ ማርስ ልካለው በዛብኝ የሚባለው ነገር የለም። ተፈጥሮ በጣም በግሩም ሁኔታ ነው የተሰራው። as a result the ground is always considered neutral። ስለዚህ መሬት ሁል ጊዜ እንደምን ነው የምትታሰበው? እንደ ኒውትራል ነው። ከኒውትራልም ያለፈች ናት። ኒውትራል ሆና ሌላኛው ቻርጅ በጣም በብዙ መጠን ቻርጅ ሰጠን ምን ቻርጅድ መሆን የለባትም፣ ግን ቻርጅ አትሆንም። ምን እንደምትሆነው ራሱ አሁንም ኒውትራል ናት። ስለዚህ ተፈጥሮ በጣም ገራሚ ነው። ስለዚህ the process of providing pathway to drain excess charge into earth is called grounding። ስለዚህ ይሄን ባለፈውም አይተን ነበር። ስለዚህ ኤክሰስ ቻርጁን ወደ ኤርዝ የምንለክበት መንገድ ምን ተብሎ ይጠራል? ግራውንዲንግ ተብሎ ይጠራል። ስለዚህ the path is usually a conductor such as wire or a pipe። ስለዚህ በቱቦ ይሁን በሽቦ ተጠቅመን ግራውንዲንግ ማድረግ እንችላለን ማለት ነው። ስለዚህ ይሄ እነዚህ ቻርጆችን ዲስቻርጅ ስናደርግ ሽቦን ምናምን መጠቀም እንችላለን። ነገር ግን አሁን አየር ሲጠቀም ምን ተጠቅመው ነው? በአየር ላይ ራሱን ፓዝ ሰርቶ በጣም ኤክሰስ ቻርጅ ስለመጣ በጣም እንትን የራሱን ትልቁን ፓዝ ወይ ሰርቶ ነው እንትኑን የሚለቀው ቻርጁን አየር ላይ የሚለቀው ማለት ነው። ግን ዩዥዋሊ ምንድነው ሽቦና እንትን ነው በተለምዶ ማለት ነው ቱቦ ነው የሚጠቀሙ ማለት ነው። ስለዚህ you may have outside lighting rod at the top of the building and towers። ቅድም እየነበረ በህንፃዎች ጫፍ ላይ እና እነዚህ ታወሮች የቴሌ ብረቶች ምናምን አሉ አይደል? እነዛ ብረቶች ላይ ምንድነው መብራት ሲመጣ በሱ ላይ ነው አብዛኛው ጊዜ የሚያርፈው ማለት ነው። ስለዚህ a light conductor is often fitted to the top of build እና help to discharge the cloud safety። ስለዚህ ምንድነው እንትን ረጃጅም ነገሮች ላይ ነው አብዛኛው ጊዜ መብረቅ የሚወርደው። ስለዚህ እዛ ነገር ላይ ምን ኮንዳክተር የሆነ ማቴሪያል ቢቀመጥ ያለ ነው የሚባለው ማለት እንደ ብረት አይነት ነገር አንዳንድ ትላልቅ ህንፃዎች ላይ በህንፃው ጫፍ ላይ እንትን የኮንዳክተር ብረቶችን በዙሪያው ያስቀምጣሉ። ከዛ በኋላ መብረቅ ምናልባት በዛ ህንፃ ላይ ቢመጣ ምንድነው በዛ ኮንዳክተር ላይ ያርፋል ማለት ነው። ከዛ በኋላ ኮንዳክተሩ ወዲያውኑ ግራውንዲንግ ተደርጎ ስላለ ቻርጁን ወደታች ያሳልፋል ማለት ነው። ስለዚህ በታወሮችም ላይ እንደዛ ነው የሚደረገው ማለት ነው። ታወሩ ራሱ ብረቱ ራሱ መጥቶ ወደ ግራውንዲንግ ይገባል ማለት ነው። ስለዚህ ቻርጅ ቢመታበትም ራሱ ወደታች ይመጣል ማለት ነው። ስለዚህ ህንፃ ላይ ጉዳት አያደርስም የሚባል እምነት አለና እንደዛ ይደረጋል ደግሞ። ስለዚህ እነኚህ ሮዶች ደግሞ are made up of metal and are contacted to metal cable that conduct electric charge into grounding if the rod is struck by lightning። ስለዚህ በመብረቅ ምናልባት እኛ ያስቀመጥነው ህንፃ ላይ ያስቀመጥነው ብረቱ በመብረቅ ቢመታ ወዲያውኑ ዲስቻርጅ ያደርጋል። በሜታሉ ላይ በገጠምነው ኬብል አማካኝነት አድርጎ ወደ ግራውንድ ይገባል ማለት ነው። አብዛኛው ጊዜ በሰፈራችን ላይ ይሁን በይሄ ኮንክሪቱ አለ አይደል? መብራቱን ፖሉ በዛ ፋው ላይ በጎንም ሽቦ ሆኖ ወደ መሬት የሚገባበትን ነገር አብዛኛው ጊዜ ልታዩ ትችላላችሁ። ያ ደግሞ ምንድነው ግራውንዲንግ ሜትር የሚባለው እሱ ነው። ስለዚህ ዲስቻርጅ የምናደርግ ቻርጁን የምናወጣበት ሜትር ማለት ነው። ስለዚህ the idea is that it should get struck before the building and conduct the surge of charges harmlessly to earth። ስለዚህ እንትኑን የምናስቀምጥ ከሆነ ብረቱን የምናስቀምጥ ከሆነ ያለ ጉዳት ወደ እርዝ ይገባል ማለት ነው እንትኑ ቻርጁ ማለት ነው። ስለዚህ most lighting is and the injury occur outdoor። ስለዚህ አብዛኛው ጊዜ ይሄ መብረቅ የሚባለው ሰውን የሚጎዳው በምን ምክንያት ነው? የሚያቆስላቸው እስከሚሞቱ ድረስ የሚሞታቸው አብዛኛው ጊዜ ከቤት ውጪ ሲሆኑ ነው። ስለዚህ ከቤት ውጪ ሲሆኑ ሰዎችን አብዛኛው ጊዜ ሊጎዳ ይችላል። እስከ ሞት ድረስም ሊያደርስ ሊያቆስልም ጭምር ስለሚችል ያ የሚከሰተው ደግሞ ውጪ ስንሆን ነው ማለት ነው። ከቤት ውጪ ስንሆን if you are outside and can see lighting or hear thunder take shelter indoors immediately። ስለዚህ ምናልባት እናንተ ውጪ ሆናችሁ መብረቅ ምናምን መታ የመብረቅ ድምጽ የምትሰሙ ከሆነ or ያ የብርሃኑን እንትን የምታዩ ከሆነ ወዲያውኑ ኢንዶር መሆን አለባችሁ ማለት ወደ ቤት ውስጥ ወዲያውኑ መግባት አለባችሁ። ስለዚህ you should take ምንድነው እነኚህ ፕሪኮሽን መውሰድ አለባችሁ፣ ጥንቃቄ መውሰድ አለባችሁ ማለት ነው። እነዚህ ጥንቃቄዎች መወሰዳችሁ መብረቅ አያችሁ ማለት በቃ ፈጥናችሁ ቤት ግቡ ማለት ነው፣ ውጪ አትቆዩ። ስለዚህ avoid high place and open field። ስለዚህ ሜዳ ላይ መብረቅ እንደዛ ሲመጣ
ደግሞ ብርሃኖችን ስታዩ ምንድነው ሜዳ ላይ ባትሆኑ ይመከራል። ደግሞ ሃይ ፕሌስስ አጠገብ ማለት እነዛ ለምሳሌ ህንፃ ጎን ላይ ኦር ይሄ ታውሩ አለ አይደል የቴሌ ብረት እዛ አጠገብ ባትሆኑ፣ በእንጨት ስር ባትሆኑ ይመከራል። ይሄ ዝናብ ምናምን ሲመጣ ረጃጅም ነገሮች አሉ አይደል እዛ አጠገቦች ደግሞ ይሄ ምንድነው በትምህርት ቤታችን ላይ ሰንደቅ ዓላማ ባንዲራ ምናምን ለማውጣት የምንጠቀመው ፖል አለ አይደል እዛ አጠገብ ባትቆሙ ይሻላል። እና stay away from the tall objects such as tree, flag poles, light towers የመብራት አምፖል ይሁን ደግሞ ቅድም እንዳልኩት የባንዲራ ፖል፣ እንጨቶች እና እንደ avoid objects conduct current such as body of water። ስለዚህ ምንድነው እንትን ኮንዳክተር የሆኑ ማቴሪያሎች አሉ እንትኑን ኤሌክትሪክ ቻርጅን ሊያሳልፉ የሚችሉ እነዛ አይነት ነገሮችም ከእጃችሁ ብታስወግዱ ይመከራል ማለት ነው። ከፈጣሪ በታች ራሳችሁን ለመጠናቀቅ ያህል ማለት ነው። ስለዚህ ምንድነው ሜታል ፌንስስ ይሄን ደግሞ ፌንስ ፊልተር እንደ ሜታል ብሌቸር። ስለዚህ ሜታል ከሆኑ ነገሮች ለምሳሌ ከብረት የተሰሩ ቤቶች ምናምን አሉ አይደል ከእንደዛ አይነት ቤቶች ብትጠነቀቁ ብትወጡ ይሻላል። ስለዚህ በቃ ኮንዳክተር የሆነ በቃ ኤሌክትሪክ ሊያስተላልፍ ቻርጁን ሊያስተላልፍ የሚችል አለ አይደል ከእንደዛ አይነት ነገር ራቁበት ርቆ ይሻላል። ምክንያቱም እቃው እንትኑ ላይ ቢወርድበት ማለት ነው ይሄ መብረቁ በሱ ላይ ቢወርድበት ቻርጁ በእናንተ ላይ ሊገባ ይችላል ማለት ነው። እና ቻርጅ የሰው ልጅ ራሱ በብዙ እንትን ሚሊዮን በሚቆጠር ቻርጆች ተሰርተዋል ምናምን ስንል መግቢያ ላይ ዲፋይን አድርገን ነበር። ስለዚህ አንተም ቻርጅ ልትሆን ትችላለህ ማለት ነው። ወይ አንቺም ቻርጅ ልትሆን ትችላላችሁ፣ ሰውም ቻርጅ ይሆናል ማለት ነው። ሰው ቻርጅ ሲሆን ባይ ዘ ዌይ ምን ተደርገው ነው ዲስቻርጅ የሚደረገው ታውቃላችሁ? አሸዋ ውስጥ ነው የሚያስገቡት፣ የሆነ አፌር ውስጥ ነው የሚያስገቡት። ከዛ በኋላ ቅድም እንዳልኩት አፈሩ ምንድነው የሚያደርገው በግራውንዲንግ ኤክሰስ ቻርጁን ዲስቻርጅ አድርጎ ያወጣል። ስለዚህ ሰው ራሱ በመብረቅ ቢመታ መሬት ውስጥ ነው የሚከተው። ለምንድነው ዲስቻርጅ ለማድረግ ማለት ነው። እና ይሄኛው መንገድ አለ። ከፈጣሪ በታች እናንተም ራሳችሁ መጠናቀቅ ባለባችሁ ተጠንቀቁ ማለት ነው። ሌላ ነገር አይደለምና it is very rare the people are struck by lightning and certain you will not be struck when you are inside a car or in plane. the metal shell around you will divert charge away። ስለዚህ ብዙ ጊዜ ፕሌን ውስጥ ኤርፕሌን ውስጥ ማለት ነው ደግሞ መኪና ውስጥ ሰው ሲሆን በመብረቅ አይመታም። ለምንድነው የማይመታው? እንትኑ አብዛኛው ጊዜ መኪናዎቹ ራሱ የተሰሩት ዳይሬክትሊ በሆነ በብረት ብቻ ሳይሆን ይሄ ምንድነው እና በሱ ነው የሚሰራው። ይሄ ሜታል አይደለም። አብዛኛው የሆነ ዳይሬክትሊ በቃ ኤሌክትሪክ እሳትን ሊያስተላልፍ የሚችል እቃ አይደለምና ያነሱ ትንሽ ለየት ይላል። እቃው ምን ነበረ ስሙን አውቅ ነበር ግን አርሳውትና በዛ ነው የሚሰራው። ስለዚህ በዛ በእንትን ነገር አይነት ነገር ነው ፕላስቲክ አይነት ነገር ሆኖ ከፕላስቲክ ትንሽ ይለያል። ትንሽ ጠንከር የሚል ባህሪ አለና በዛ ነው የሚሰራው። ስለዚህ ወዲያውኑ ቻርጅ የሚመጣ ከሆነ ምንድነው የሚያደርገው ዳይቨርት አድርጎ ቻርጁን ያጠፋል ማለት ነው። ስለዚህ በዚህ አይነት መንገድ እንትኑ መኪና ላይ ይሁን ፕሌን ላይ የወረደ እንትን አይሆንም ማለት ነው። ውስጥ ያለውን ሰው አይጎዳም ማለት ነው። ስለዚህ እዚህ ጋር የሴክሽን ሳመሪ አለ። ኤላይት ኢዝ ቬሪ ላርጅ እና ዲስቻርጅ ያደርጋል ቢትዊን ክላውድ and the earth or between the charges atmosphere and the earth። ስለዚህ መብረቅ በጣም 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 ምንድነው ላርጅ ነው፣ በጣም ሃይ ትልቅ ነው ማለት በጣም ትልቅ በጣም 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 ትልቅ የሆነ ዲስቻርጅ ነው የሚፈጠረው በአየርና ማለት በደመናና በእርዝ መካከል ሲፈጠር ማለት ነው። እና በጣም ላይቲንጉ በጣም ነው በጣም ሃይ የሆነ የመብረቅ ላይት ነው የሚፈጠረው። እናንተ አይታችሁ ከሆነ በአንድ ላይ ነው እንትን ዲስቻርጅ የሚደረገው፣ ግን ብርሃኑ ዲስቻርጅ ሲደረግ የሚፈጠረው ብርሃን አንዳንድ ጊዜ ደመና ምናምን ወጥተው ሰፈራችን ምናምን በጣም ትንሽ ወደ ጨለማነት ራሱ ባስጠጋበት ጊዜ ማለት በቃ ሊጨልም ነው በሚባልበት ደረጃ አንዴ የመጣው መብረቅ በቃ በጣም በጣም ሰፊው ቦታ ነው የሚያበራው። ስለዚህ ያ ላይቲንጉ ማለት ነው ላይቲንጉ እጅግ በጣም ሃይ ነው። ስለዚህ ላርጅ ነው። ስለዚህ ዲስቻርጅ ሲፈጠር በደመናና በእርዝ መካከል ትልቅ የሆነ እንትን ነው የሚፈጠረው፣ ብርሃን ነው የሚፈጠረው ማለት ነው። ስለዚህ ይሄ ደግሞ በአትሞስፌር ውስጥ ነው የሚፈጠረው ማለት ነው፣ በአየር ውስጥ ነው የሚፈጠረው። ስለዚህ እዛ ጋር ኪ ፖይንት ምናምን የሚል አይቼ ነበረ። እስቲ ጠቃሚ ነገር ካለ አይተን ብንመጣ ይሻላል። እና ምንድነው ኪ ኮንሰፕት የሚለው ዋንስ አን ኦብጀክት ኢዝ ቻርጅ አንድ ጊዜ አንድ እቃ
ቻርጅ ከተደረገ ማለት ነው። አንድ ጊዜ እቃው ቻርጅ ከተደረገ the charge are trapped on its unity they are given a phase to escape ነው የሚሆነው when electric charges are transferred very quickly the process is called electric discharge። ስለዚህ spark are an example of electric discharge። ስለዚህ አሁን ያወራው ነው የሚያወራው ሌላ ነገር የለም። አንድ እቃ ቻርጅድ አንድ ጊዜ ከሆነ በኋላ ምንድነው they are given a phase። ስለዚህ ያ እቃ ቻርጅድ ከሆነ በኋላ ቻርጅ የሆነ እቃ መውጫውን እስከምናስተካክል መውጫውን እስከምንሰጥ ድረስ አይወጣም። ከዛ መውጫውን በቃ ለሱ ቻርጁ የሚወጣ የሆነ እቃ ቻርጅድ ሆነ ማለት ኤክሰስ የሆነ ቻርጅ አለ አይደል? ስለዚህ ያ ኤክሰስ ቻርጅ ለማውጣት የሆነ ቦታ የሆነ መውጫ መንገድ ስናዘጋጅ ግራውንዲንግ ሜትር ስናዘጋጅለት ወዲያውኑ በኩዊክሊ ስካፕ ሆኖ ይወጣል ማለት ነው። ማለት በቃ በፍጥነት ወጥቶ ይሄዳል ማለት ነው። በዛ ሹቦ ገጥምንበት ያ ሹቦ ደግሞ የሆነ እቃ ላይ ኦር ወደ ግራውንድ የምናስገባ ከሆነ ያን መንገድ ይዞ ይወጣል ማለት ነው። ስለዚህ ይሄኛው ደግሞ የመብረቁ አንዱ ምሳሌ ነው ማለት ነው። ስለዚህ በእንደዚህ አይነት መንገድ ዲስቻርጅም ይደረጋል ማለት ነው። እዚህ ጋር ምንድነው ይቅርታ 4.5 ላይ የኮሎምብስ ላው ኦፍ ኤሌክትሮስታቲክስ የሚል አለና የኮሎምብ ላው ምን ይመስላል የሚባለው ያው ቤዚክ ከሚባሉ ነገሮች አንዱ ነው። በቀጣይ ቪዲዮ የምናየው ይሆናል። ምናልባት ለዚህ ቻናል እንግዳ የሆናችሁ ካላችሁ ሰብስክራይብ በማድረግ ደግሞ በዚህ ቻናል ላይ እኔ በፊትም ቤተሰብ ነበርኩኝ ምናምን የምትሉ ካላችሁ ደግሞ ቪዲዮን ከወደዳችሁ ላይክ ለሌሎቻችሁም ሼር አድርጉ። ኮሜንት ሰጣችሁ ማበረታታት ትችላላችሁ። ሰብስክራይብ በማድረግ ማበረታታት ትችላላችሁ ማለት ነው። ስለዚህ ስለ ሁሉም ነገር አመሰግናለሁ። ጸጋ ይብዛላችሁ። ቻው